ማርያም እኔ አላባ ጊዮርጊስ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አልማዝ ድንጋይ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን ከአንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለእስራኤል በይል የከፈለ፣ ለዳዊት ጠላት ያጠፋ ነውና ምን እፈራለሁ? አሁን እንዲያስፈላኝ የአናብስቱን ጌታ፣ እሳትን አልፈራ የእሳቱ ጌታ፣ በይልን አልፈራ የበይሉ ጌታ። ከአንቺ ማኅፀን ተገኝቶልኝ ምን አይቼ እደነግጣለሁ ብሎ ይናገራል። ከማርያም የበለጠ መመኪያ የለም። ስለዚህ ሰማይ መች ቢሆን ምድር ወፍጮ ብትሆን ከመካከል አጣብቀው ቢፈጁ አንቺ እያለሽልኝ እኔ ምን እሆናለሁ? እንደ ኖህ ዘመን ሰማይ ንፍል ውሃ ቢያዝም ምድር የሚያፈላ ውሃ ብታወጣ አንቺ መርከብ ከሆንሽልኝ እኔ በመርከብ እሻገራለሁ። ስለዚህ እመቤታችን የሐዘናችን ሰዓሊት ናትና የሁላችንም ሐዘን ቆርጣ ትጣልን፣ በእውነትም ትጥልናለች። አይዟችሁ እንኳን የ40 ዓመት የ30 ዓመት ይሁንና የዘላለም ሐዘን ሽላልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቃለ ሕይወትን ያሰማልን። እመቤታችን ታሳድግሽ። መድኃኔዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ። ፍቅሯን እንደ ምንጭ ያፍስስልሽ። እግዚአብሔር ካንቺ ጋር ይሁን። እደይልኝ ክሩም ጨምሪ ካለ ጨምሪ ነይ ወርክ ቪቮ በዓመት የ30 ዓመት ይሁንና የዘላለም ሐዘን ሽላልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቃለ ሕይወትን ያሰማልን። እመቤታችን ታሳድግሽ። መድኃኔዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ። ፍቅሯን እንደ ምንጭ ያፍስስልሽ። እግዚአብሔር ካንቺ ጋር ይሁን። እደይልኝ ክሩም ጨምሪ ካለ ጨምሪ ነይ ክሩም ማርያም መግደላዊት ከክርስቶስ መቃብር ቀደም ብላ መጣች። ስትመጣ ድንጋዩ ተንከባሎ አገኘችው። በመቃብሩም ዙሪያ ተቀምጣ አለቀሰች። ስታለቅስ ጌታችን ኢየሱስ ክርስቶስ መጥቶ አንቺ ሴት ምን ያስለቅስሻል አላት። ጌታዬን ኢየሱስ ክርስቶስን ወዴት እንደወሰዱት ካወቅ አሳየኝ፣ ከወሰዱበት ሂጄ ሽቱ ልቅባው አለች። የዚያን ጊዜ ማርያም ብሎ በስሟ ጠራት። የዚያን ጊዜ አወቀችውና እለቡኝ መምህር ሆይ ብላ ሂዳ ልዳስሰው ስትል ታይ እንዳትነኪኝ፣ ገና ወደ አባቴ ወደ አባታችሁ ገና ወደ አምላኬ ወደ አምላካችሁ አላለኩምና ሂደሽ ለሐዋርያቱ ትንሣኤን ንገሪልኝ አላት። ግን መጀመሪያ ግን ማርያም መግደላዊት እሳቱን ትንሣኤውን ያየችው እመቤታችን ናት። ቅዱስ ያሬድ በዝማሬው እንዲህ ብሎ አስቀምጧል። አብርሂ አብርሂ ማርያም ወላዲተ አምላክ፣ አብርሂ አብርሂ ማርያም መግደላዊት እስመ ተንሥአ ክርስቶስ እሙታን። ድንግል ማርያም ወይ አብሪ አብሪ፣ ማርያም መግደላዊት አብሪ አብሪ፣ ክርስቶስ ከሙታን ተለይቶ ተነስቷልና። ክርስቶስ ለመጀመሪያ ጊዜ ሲወለድ ያያት እናቱን ነው። ለመጨረሻም ጊዜ በመስቀል ላይ ያያት እናቱን ነው። ከሙታንም ተለይቶ ሲነሳ ያያት እናቱን ነው። ስለዚህ እናቱ እስከ ዓለም ፍጻሜ ድረስ የአይሁድ ማረፊያ ሆና ትኖራለች። ዓርብ ዮሴፍና ኒቆዲሞስ መጥተው ሽቱ በተለበለበበት በንጹህ ጨርቅ ገንዘው ቀብረውታል። ከቀበሩት በኋላ አይሁድ እንዳይነሳ ብሎ ለ50 ለ60 የሚነሳ ሰው ድንጋይ ገጥሞት ሂዷል። በዛ ላይ ከሮም ወታደሮች ኃያሉን እንቅልፍ የማይተኛውን ከመቃብሩ ስር ጠባቂ አድርገው አቁሞበታል። በዛ ላይ በሮም ንጉሥ የታተመ ማየትም ትልቅ ቁልፍ ቆልፎበት ሂዷል። በኩለ ሌሊት ጌታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሲል በታላቅ ክብር ተነሳ። ቃለ ሕይወትን ያሰማልን። እመቤታችን ታሳድግሽ። በቃ ሁሉንም ነገር አንቺ አልሽው። እንግዲህ እኛ የምናስተምረው የለንም። እደጊልን እውነቱ እግዚአብሔር ከአንቺ ጋር ይሁን። እሺ
ኤልዛቤት ጋር ተጨቃጭቆ ሲሄድ በላዩ ላይ ተቀምጦ እባክህ እንደ አባቶች ግደለኝ ብሎት ደክሞት ከዛፍ ስር ተቀምጧል። ከደዶ ስር ተቀምጦ ሳለ መልአኩ መጥቶ ውሃ በመንቀል እንጀራ በመሶብ ህብስት በመሶብ አምጥቶ ኤልያስ ኤልያስ ተነስና ብላ ብሎ ቀና ሲል መሶብ ወድቃየ። ከዛ ደግሞ ስለነበር ትንሽ ተኛ። ኤልያስ ኤልያስ ተነስና ብላ አሉ። ሁለተኛ በላ። ኤልያስ ኤልያስ ተነስና ብላ ሶስተኛ በላ። ተንስወ ብላ አስመሉክ ፍኖትከ የምትሄድበት ሀገር ሉቅ ስለሆነ ሉቅ ሀገር የሚሄዱት በደንብ ይበላልና ጨምለ ብላ አሉ። በላ ወባይለ ውእቱ እክል ኮነ ኤልያስ ዋልባ ማልተ ዋልባ ሌልተ ኤልያስ አንድ ቀን በበላው 40 ቀን ጾመ ይላል። ስለዚህ 40 ቀን ከጾመ በኋላ ባልፈኛው ቀን ማንን ኤልያስን እግዚአብሔር በእሳት ሰረገላ ነጠቀና ወደ ተወሰነ ወደ ብሔረ ሕያዋን ሄደ ማለት ነው። ስለዚህ ኤልያስ እስከዛሬ ድረስ ሞትን ሳይቀምስ አለ ማለት ነው። ሞትን ሳይቀምስ ላኩቶ ለአብ ብሔረ ሕያዋን ነው ይሄድ። የሚገርም ነው። በነገራችን ላይ ባለፈው ደብዳቤ ጻመታ ነበር ታውቃላችሁ፣ ከናኩቶ ለአብ ገዳም በጣም ተቸግረን ያለን አሁን በየጊዜው እየተናገ እድሜ ለሐረግ ከመጣች በኋላ እስካሁን ድረስ ኢትዮጵያውያን ተረባርበው ወደ 4.3 ሚሊዮን ብር አካባቢ ገዳሙ ገቢ ሆኗልና ትልቅ በረከት አግኝተናል። በኋላ ላይ በጣም ብዙ አስደሳች ዜናዎች ተሰማላችሁ ስለ ሐረግ። በዚህ ቪዲዮ መጨረሻ ደግሞ ወደ ጣና ቂርቆስ ገዳም ሄደን እሳቸውን አይተሻቸው አታውቂም አንቺ አይደል? በአይንሽ በአካል አይቻቸው አላውቅም። በስብከት ግን በጣም አውቃቸዋለሁ፣ በጣም አከብራቸዋለሁ። አሁን እንግዲህ እግዚአብሔር ከፈቀደ በአካል ደግሞ እናገኛቸዋለን።